ልብህን ስትሰጠው ለሱ እሱ በሚፈልገው መልኩ ስትኖር የማህበረሰቡን ልብ ደግሞ ወደ አንተ ይከፍተዋል። ነፍስን ማሸነፍ ብሎ ማለት በአንድ ሰዓት፣ በአንድ ሌሊት፣ በ24 ሰዓት የሚመጣ ነገር አይደለም። የሁል ጊዜ ትግል ነው መሆን ያለበት። ለመለወጥ የምንሰራው የሁል ጊዜ ለውጥ ነው መሆን ያለበት። እዛኔ ነው ትልቅ ስኬት አገሌ ተሳክቶለታል ሊባል የሚችለው። ያ ነው ወደ አላሁ ስብሓነሁ ወተዓላ የሚያቃርበህ። ወደ አላህ በተቃረብክ ቁጥር ደግሞ አላሁ ስብሓነሁ ወተዓላ ልብህን ስትሰጠው ለሱ እሱ በሚፈልገው መልኩ ስትኖር የማህበረሰቡን ልብ ደግሞ ወደ አንተ ይከፍተዋል። አንተ የምታወራውን ያዳምጡሃል። አንተ የምትናገረውን ነገር አንተም ስለተገበርከው እነሱም ይተገበሩታል። ትልቁ ተጨባጭ ላይ እያጣን ያለነው ይሄ ነው። ተናጋሪው ከልብ አውጥቶ አላህ ወዶለት ወደ ማህበረሰቡ ሳይደርስ ሲቀርና ዝም ብሎ ደረቅ ጭኸት ሲቀር ከልብ ስላልወጣ የሰው ልብ ላይ መድረስ ስለማይችል፣ ስለዚህ ወንድሞቼ እህቶቼ፣ ለመለወጥ ህይወት ሙሉ ትግል ይፈልጋል። ራሳችን ጋር መታገል ይኖርብናል። የዛኔ ቀረቤታችን ወደ አላህ እጅግ በጣም ጥሩ ይሆናል ብዬ ነው የማስበው።